ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሉሲ ፋሚሊ ይባላል ወይ እና እንታወቅ እና ከመታወቃችን በፊት በጣም የማመሰግነው ሰው አለኝ እና እናንተም ገብታችሁ ኮሜንት ላይ ቴንኪዩ በሉልኝ። ቴንኪዩ ፈቲ በሉልኝ እና በጣም ነው የማመሰግነው ፈቲ። በጣም ነው የምወደሽ። ቴንኪዩ ስላበረታታሽኝ እና ይህን ቻናል አሳደገሽ ስለሰጠሽኝ ስሪበት ብለሽ በጣም ነው የማመሰግነው መጀመሪያ ማለት ነው። እና ሀክ ተደርጋ ነው እንደ ፈቲ እንዳትሉኝ፣ ሲስተሬ ናት እህቴ ናት የሰጠችኝ እና በጣም እሷን ማመስገን ነው የምፈልገው። ቴንኪዩ መጀመሪያ ፈትዬ ገብታችሁ ቴንኪው በሉልኝ እናንተም ኮሜንት ላይ እና ወደ እናንተ ደግሞ ስመጣ ራሴን ላስተዋውቅ። ሉሲ ፋሚሊ ይባላለኝ። እንግዲህ ሉሲ ፋሚሊ በሚል በፋሚሊ ነው የመጣሁት እና እንግዲህ የሁለት ልጆች እናት ነኝ። ባለትዳር ነኝ። የቤት እመቤት ነኝ። የቤት እመቤትም ነኝ። ያው እንግዲህ አሁን ደግሞ ከእናንተ ጋራ ፋሚሊ ልሆን ነው። ስለዚህ ፋሚሊ የተያያዝነን ዋናው ፋሚሊ ነን እና ስለ እናትም ስለ ሚስትነትም ስለ ትዳር ስለ ያለፍነው ላይፍ አንዳችን የተለያየ ሁላችንም እንደ መልካችን እንደ ባህሪያችን እንደ ሁሉ ነገራችን የተለያየ ታሪክ ነው ያለን እና ስቶሪ ነው ያለን። ያንን እንማማራለን አንዱ ከአንዱ ያው አንዱን ከአንዱ ስንሰማ አይደለም የምንጠነክረው። ስለዚህ እኔ ያለኝን እናንተ ጋር ሼር አደርጋለሁ ማለት ነው። እናንተ ደግሞ ከጠቀማችሁ ከኔ ትወስዱና ትጠቀማላችሁ ማለት ነው እና ሼር እንደራረጋለን፣ እንማማራለን። በቃ እኔ ያለኝን ጥሩ ነው ብዬ ይሄ ነገር ለነሱ ይጠቅማል፣ ሰው ይማርበታል፣ የኔ ያለፍኩበት ህይወት ያለሁበት ህይወት ዛሬ ላይ ለእናንተ ይጠቅማል እምለውን ይዤ ልመጣለሁ። ስለዚህ እናንተ ደግሞ ሰብስክራይብ አድርጉና ከዛ ሼር ኮሜንት አድርጉ። ከዛ ቪዲዮ ስለቅ ወደ እናንተ ጋር እንዲመጣና አሜሪካን ቴክሳስ ነው የምኖረው። ጉንፋን ይዞኛል የሚገርማችሁ ነገር ማለት ነው እና በረዶ ነው ቅዝቃዜ በቃ ሊገለን ነው እና ልጆቼ ታመዋል። ጉንፋን እኔ ታመም ያለው ግን እሻላለሁ። ያው የታመምሽማ አትመሲም እንዳትሉኝ፣ ያው ትኩስ ነገር ምናምን ጠጣው ራሴን እያስታመምኩ። አሜሪካን ሀገር ላይ ስትኖሩ እናት ከሆናችሁ አትታመሙ። በቃ የሚያስታምም የለም። ራሳችሁ ናችሁ የምትታመሙ። ቤተሰብ ራሳችሁ ነው የማታስታሙት። ከባድ ነው እና ሁላችንም ኤኒዌይ አንታመም። እግዚአብሔር ጠብቀን። ቴንኪ ሶ ማች። ፈቲን እንዳትረሱልኝ ቴንኪ በሉልኝ ኮሜንት ላይ። ፈቲ ብሎግ የሚል ደግሞ አላት ሌላ፣ እሱ ላይ ገብታችሁ ቴንኪ ፈቲ እህትሽን ሰፖርት ስላረግሽልን ብላችሁ ቴንኪ በሉልኝ። በጣም ነው የማመሰግነው። ጋድ ብለስ ዩ ጋይስ። ወዳችኋለሁ። ሼር ኮሜንት እንዳትረሱ። ባይ ባይ። ለኔክስት ታይም እንግዲህ ቪዲዮ እስክንገናኝ ድረስ ቴንኪዩ።